ሰላም ብያለሁ። እንዴት ናችሁ የዩቲዩብ ጓደኞቼ ተከታታዮቼ? ሰላም ብያለሁኝ። ሰላማችሁ ባላችሁበት ብዝት ትርፍ ይበልልኝ። እኔ ዜድ ማና ነኝ። ለማታውቁኝ ለቤቴ አዲስ ከሆናችሁ ደግሞ ቤቴን ሰብስክራይብ እና ላይክ በማድረግ ጀምሩልኝ። ከቤቴ ጥሩ ነገር ታገኛላችሁ። የሚጠቅማችሁን ነገር አዲስ ነኝ አበረታቱኝ እላችኋለሁኝ እና ቪዲዮን እስከ መጨረሻ ድረስ ተከታተሉኝ። ዛሬ ደግሞ ይዤላችሁ የመጣሁት በጣም የሚጣፍጥና በጣም ተወዳጅ የሆነውን መኮረኒ በሸሜል ነው አብረን የምንሰራው ማለት ነው እና ቪዲዮን እስከ መጨረሻ ድረስ ተከታተሉኝ። አብረን ወደ ስራው እንሂድ። ለመኮረኒ በሸሜል የሚያስፈልገውን ግብአቶች በሙሉ አዘጋጅቻለሁኝ እና አብረን እንሰራለን ማለት ነው ጓደኞቼ። ቪዲዮን ግን ላይክ እና ኮሜንት ሰብስክራይብ ማድረግ እንዳትረሱ። ኮሜንታችሁ ከምንም በላይ ያስፈልገኛል ለኔ ማለት ነው። የሚያበረታታኝ እሱ ስለሆነ ይሄን ብታረጊ ይሄን ባታረጊ ብላችሁ ኮሜንት ስር አስቀምጡልኝ። እኔም ደግሞ በተቻለኝ አቅም አስተካክላለሁ እላችኋለሁ የኔ ውዶች። ወደ ቪዲዮአችን እንሂድ። ቪዲዮን እስከመጨረሻ ድረስ ተከታተሉኝ የኔ ውዶች። አሁን ወደ ቪዲዮአችን እንገባለን ማለት ነው። መኮረኒ በሸሜል ለመስራት የሚያስፈልጉን ግብአቶች እዚህ ጋር በሙሉ አዘጋጅቻለሁኝ እኔ ማለት ነው። እዚህ የምታዩዋቸውን ማለት ነው። እዚህ ጋር ዶሮ አለኝ፣ ዶሮ ሰደር ማለት ነው። በደንብ የታጠበ ነው በስነ ስርዓት በአቼቶ በሌውሚና በጨው ዘብዝቤ አጥቤ በስነ ስርዓት ያስቀመጥኩት ነው እና እንደሳላችኋለሁ ውዶቼ። እዚህ ጋር በመጀመሪያ ደረጃ የሚያስፈልጉንን ነገሮች ስቴፕ ባይ ስቴፕ እነግራችኋለሁ። እዚህ ጋር የተከተፈ ቀይ ሽንኩርት አለኝ። እዚህ ጋር ደግሞ የተፈጨ ቲማቲም አለኝ ማለት ነው። እዚህ ጋር መጀመሪያ መግቢያ ላይ እንዳሳየዋችሁ ዶሮ አለኝ። እዚህ ጋር ደግሞ ዱቄቱ አለኝ ማለት ነው። ዱቄቱ እዚህ ጋር ባህራቶች አሉ። እዚህ ጋር ነጭ ሽንኩርት አለኝ። እዚህ ጋር ደግሞ አላይን ቲማቲም ድልሁ ማለት ነው። እዚህ ጋር ዘይት፣ እዚህ ጋር በተር ወይም ደግሞ ዝብዳ ይባላል ማለት ነው እና እዚህ ጋር ደግሞ ጅብን ቡክ እሱም ያስፈልገናል። እዚህ ጋር ሀሊብ አለ፣ ሀሊብ ምራዬ። እዚህ ጋር ደግሞ ኩኪንግ ክሬም ግዴታ የሚያስፈልገን ማለት ነው፣ እሱም አለ። እዚህ ጋር ደግሞ ሞዞረላ። እዚህ ጋር ደግሞ ዋናው ነገር መኮረኒ፣ የምንቀቅለው መኮረኒ። ይሄኛው መኮረኒ እኔ በጣም ነው የሚመቸኝ። አይቦካም፣ አሪፍ ነው፣ ቶሎ ነው የሚበስለው። በርግጥ ግን አይቦካም፣ አይያዝም። ይሄ ምርጫዬ ለኔ ስራ ያቀልልኛል ማለት ነው። እዚህ ጋር ደግሞ መጥበሻ አለኝ የምሰራበት ማለት ነው እና ወደ ቪዲዮአችን እንሂድ ማለት ነው። ተከታተሉኝ። ዘይት የተጠቀምኩት ለሽንኩርቱ ማብሰያ ማለት ነው። ይሄ ዘይታችን እንደዚህ ግሎ ሽንኩርቱን ጨምሬያለሁ ማለት ነው። እንደዚህ ይሄ ሽንኩርታችን እንደዚህ እየበሰለ ነው። ትንሽ ከለሩ ለወጥ ያለና ቲማቲም እንጨምራለን። ይሄ ሽንኩርታችን እዚህ ላይ ደርሷል ማለት ነው። ቲማቲማችንን እንጨምራለን። ይሄ ቲማቲማችን እንደዚህ አድርገን እስከሚንተከተክ ድረስ ትንሽ እንከድነዋለን ማለት ነው። እንደዚህ ውሃውን እስከሚመጥ ድረስ እንደዚህ ከድነን እንተዋዋለን። እዚህ ጋር ደግሞ ለመኮረኒ ውሃ ጥጃለሁኝ መቀቀያ ማለት ነው። ይሄው እንደዚህ ሽንኩርታችን ቲማቲማችን እየበሰለ ነው ማለት ነው። ወይ እዚህ አመር ይሄው ቲማቲማችን እንደዚህ ውሃውን እየመጠቀ ነው ማለት ነው። እዚህ ጋር ያዘጋጀሁት ነጭ ሽንኩርት ጨመርኩኝ። እዚህ ጋር ያዘጋጀነውን ዶሮ እንጨምራለን ማለት ነው። ዶሮአችንን እንደዚህ እንጨምራለን ማለት ነው። ይሄው በዚህ መልኩ ደርሷል። አሁን ደግሞ እዚህ ጋር ያዘጋጀነውን ባህራት እንጨምራለን ማለት ነው። እና ያው ማጂ ጨምሬያለሁ፣ ማጂ አላይን ማለት ነው። ባህራቶቹ የተጠቀምኩት አልገለጽኩላችሁ። ፍልፍል አስዋድ፣ ከሙን፣ ካሪ፣ ማጂ የዶሮ ማጂ ሙቃት ማለት ነው። እሱን ትንሽ ፓፕሪካን ሌላ ምንድን የተጠቀምኩት ጨው፣ እነዚህን የተጠቀምኩት ባህራቶቹን አልገለጽኩላችሁም ነበረ። ይኸው በዚህ መልኩ ባህራቶቹን ማጂውን ማነው
ቲማቲሙን ሁሉንም አዋህጀዋለሁ። አሁን ትንሽ እንከድነዋለን ብስል እስከሚልልን ድረስ ማለት ነው። እንጠብቀዋለን። ይሄ የመኮረኒው ሶስ ነው እንግዲህ ማለት ነው። እንደዚህ የሚያምር ነው። ሰርታችሁ ሞክሩ እህቶቼ፣ በጣም አሪፍ ነው። ይሄንን እናንተ ቤት የሚወዱ ከሆነ መጠቀም ትችላላችሁ። በሰላ ነው ያን ጣዕም እንዲሰጠው ነው። ትንሽ ነው የምንጨምረው፣ አታብዙ። ይሄንን ጨምራለሁ ማለት ነው። ይሄው እንደዚህ ጨምሬዋለሁ። አዋህደዋለሁ። ይሄው ሶሱ በዚህ መልኩ ደርሷል። ይሄማ እንዴት እንደሚያምር። እዚህ ጋር ደግሞ የመኮረኒያችን ውሃ ፈልቷል። አሁን መኮረኒያችንን እንጨምራለን ማለት ነው። ይሄው መኮረኒያችንን እንጨምራለን ማለት ነው። መኮረኒያችን እንዳይያያዝብን ልክ እንደጨመረን እንደዚህ አድርገን ማላቀቅ አለብን። እሺ ጥብቅ እንዳይል እርስ በርስ ማለት ነው። አንዳንድ መኮረኒ የሚጣበቃል። መኮረኒያችን እንዳይዝብን ትንሽዬ ዘይት ጨምሬያለሁ። ዘይትና ጨው ማለት ነው። ጨው ለጣዕም ነው። ዘይቱ ደግሞ እንዳይጣበቅብን ይረዳናል ማለት ነው። ይሄው ቁሌቱ በመጨረሻ እንደዚህ ደርሷል ማለት ነው። አሁን እናጠፋለን ጋዛችንን ማለት ነው። የመኮረኒ ቁሌት እንደዚህ በስሏል። ይሄው መኮረኒያችን በዚህ ደርሷል ማለት ነው። መኮረኒ በጣም አታብስሉት፣ ምክንያቱም ገና ፎረም ውስጥ ስለሚገባ ቡክት እንዳይለባችሁ በጣም አታብስሉት። ይሄው ትንሽ ነው በሰል እንዳለ ያወጣሁት ማለት ነው። በዚህ መልኩ ደርሷል መኮረኒያችን። አሁን ደግሞ ክሬሙን እንሰራለን ማለት ነው። ለክሬሙ መስሪያ ደግሞ ዝብዳና ወይም ደግሞ በተር እና ትንሽ ዘይት አድርጌ ዱቄቱን እናነሳዋለን ማለት ነው። እዚህ ጋር ዱቄቱን ጨምሬያለሁ ማለት ነው። እንደዚህ ከዛ ትንሽ ከለሩን እስከሚለውጥ ድረስ እንደዚህ እናማስለዋለን ማለት ነው። በዚህ መልኩ እንደዚህ ከለሩን ለውጧል ማለት ነው። ዱቄቱ አያችሁት አይደል? አሁን ደግሞ ያዘጋጀሁትን ወተት እዚህ ጋር ወተት በኩባያ 2 ነው የምጨምረው እኔ እጨምራለሁ ማለት ነው። እሱ ስትጨምሩ እንዳይጓጉልባችሁ ቶሎ ማማሰል አለባችሁ ማለት ነው። እጃችሁ ሳታሳርፉ ዛኔ አንድ ሌላ ወተት እጨምራለሁ። ቆይ ያው አሁን እንደዚህ 2 ኩባያ ወተት ነው የተጠቀምኩት ማለት ነው። እንደዚህ አሁን ይሄ እየለደለደለ በጣም መወፈር የለበትም። በጣም ያው ደግሞ ገና ጅብን ኬሪ ተበከረም ስለምንጨምርበት ማለት ነው ቀጠን ይልልናል። ይሄን ማለት ነው ኩኪንግ ክሬም ማለት ነው። ይሄንን ስንጨምርበት ቀጠን ይላል፣ ቢወፍርም ችግር የለውም ማለት ነው። አሁን ይሄን እንጨምራለን። አሁን ይሄን ትንሽ እንጨምራለን ማለት ነው። በዛውም ያላላለን አንድም ጣዕም ይሰጠዋል ማለት ነው። እዚህ ጋር ኩኪንግ ክሬም ጨምሬያለሁ። እዚህ ጋር ደግሞ ጅብን ካሪ በጣም ነው የሚጣፍጠው። እሱን እንደዚህ እንጨምራለን። በጣም የሚጣፍጥ ክሬም እንዲወጣልን ማለት ነው። ይኸውትማ አሁን ልስልስ ብሏል። አሁን ትንሽዬ ጨው እንጨምራለን፣ ምክንያቱም ለጣዕም ማለት ነው። ትንሽዬ ጨው እንጨምራለን። እንደዚህ እናዋህደዋለን ማለት ነው። አሁን ይበቃዋል። እንደዚህ አድርገን ክሬም እንሰራለን ማለት ነው። እዩትማ አልጓጓለም። በጣም ቆንጆ ሆኖ ነው የወጣው። እንደዚህ አድርገን ክሬሙን ሰራን ማለት ነው። እናደባልቀዋለን። ተከታተለኝ። ይኸው እንግዲህ አሁን እንደምታዩት እዚህ ጋር ሁሉንም ግብአቶች አዘጋጅቻለሁኝ። አሁን ወደ ማደበላለቁ እንሄዳለን። ሶሳችንም አልቀዋል፣ ይሄ ክሬሙም አልቀዋል፣ መኮረኒውም በስለዋል፣ ሳህናችንም አዘጋጅተናል እና አሁን ወደ ማደባለቁ እንሄዳለን ማለት ነው። አሁን ሶሳችንን ከስር እናደርጋለን ማለት ነው። ይህንን ክሬሙን ከስር እናደርጋለን። ካደረግን በኋላ እዚህ ጋር ደግሞ ያዘጋጀነውን መኮረኒ እንጨምራለን ማለት ነው። የቀቀለውን ማለት ነው። የመኮረኒ እየጨመርኩ ነው። እንደዚህ አድርገን መኮረኒያችንን
እናዘጋጃለን። ከዛ ደግሞ እዚህ ጋር መልሰን ይሄን ክሬሙን እናደርግበታለን ማለት ነው። ይሄን ያዘጋጀነው ክሬም ከላይ እናፈስበታለን። በዛ አድርጋችሁ አፍሱበት። እንደዚህ እናለብሰዋለን ማለት ነው። በዚህ መልኩ ክሬም አፍስሼበታለሁ ማለት ነው። እንደዚህ ማለት ነው። አሁን ደግሞ የቀረውን መኮረኒ ይጨምራል። እንደዚህ የቀረውን መኮረኒ እንደየቤቱ ይለያያል አሰራሩ። በነገራችን ላይ እኔ እዚህ ቤት እንዳስለመዱኝ ነው የምሰራው። ከዚህ ጋር ሶስ አለኝ። ይሄ የሰራሁት ሶስ ማለት ነው። እሱን እንጨምራለን። እንደዚህ ወጋ ወጋ እናደርገዋለን ወደ ውስጥ እንዲገባ ነው ማለት ነው። ይሄው እንግዲህ በመጨረሻም በሸሜላችን እዚህ ጋር ደርሷል ማለት ነው። አሁን ወደ ፍሩን ነው የምናስገባው። ሁሉንም ነገር አስተካክዬ ጨማምሬበታለሁ ልክ እንዳሳየዋችሁ ማለት ነው። አሁን ፍሩን ውስጥ እንጨምራለን ማለት ነው። ሲበስል ደግሞ አብረን እናያለን። መጨረሻውን ተከታተሉኝ ውዶቼ። ይሄው ፍሩን ውስጥ አስገብቼዋለሁ። ፍሩሜን ለኩሼዋለሁ። ከታችም ከላይም ከታችም ላይ ለኮስኩት። እንግዲህ ትንሽ ደቂቃ ቢያንስ 20 ደቂቃ ነው የማቆየው። ብዙም አላቆየው። ተዛላችኋለሁ ወዶቼ።